በቅድሚያ አስቴር መልካም ፈቃድሽ ሆኖ ለዚህ ኢንተርቪው ፈቃድሽን ስለሰጠሽን በቅድሚያ በተመልካቾች ስም እጅግ በጣም አመሰግንሻለሁ። ወደ ጥያቄ ሰሪድ እንኳን ደህና መጣሽልን። በመጀመሪያ እንኳን ደህና ቆያችሁ። በዛሬው የትውስታ ፕሮግራማችን ከ10 ዓመት በፊት ጋዜጠኛ ግርማ ደገፋ ከድምፃዊት አስቴር አወቀ ጋራ የነበረውን ቆይታ እናቀርብላችኋለን። ይቺ ናት እንግዲህ አስቴር አወቀ። እሷ እኛን የምታናገርባቸውን ቋንቋዎች 1 2 3 እያልን ብንዘረዝራቸው ፍቅር ፍቅር ፍቅርና ፍቅር ሆነው እናገኛቸዋለን። አስቴርና ዘፈኖቿ ለሀገራችን ወጣቶች የፍቅር ተምሳሌት ናቸው። የአስቴርን ዘፈን ክፈትልኝ ክፈችልኝ ከብዙ ፍቅረኞች አንደበት ይጠፋል ማለት ዘበት ነው። እሺ አንቺ መቼም ስጦታውን አብዝቶ ያደለሽ አርቲስት ነሽ እና የሌሎች ሀገሮች ህዝቦች ዓለም አቀፍ አርቲስቶቻችን ነከሌ እያሉ ሲጠሩ የኛ ህዝብ ደግሞ የኢትዮጵያ ህዝብ እኛም አስቴር አለችን እያለ ነው የሚገልጸውና ይሄ ዓለም አቀፍ አርቲስትነት ምንድነው? አንቺ የቱ ጋር ነው ያለውት ነው ትያውና ካሁንስ በኋላ እደርስበት የምትዩ ደረጃ አለ ወይ? ገኔ ደረጃ ኢትዮጵያ ውስጥ ነው ያለውት። ኢትዮጵያ ህዝብ አርቲስት ነኝ። ለሌላው ዓለም ግን አንድ አፍሪካ አርቲስት አለች ጥሩ ድምጽ አላት ጥሩ ታረጋለች ብሎ ያወቀኝ እንጂ የምናገረው የማስበውን ገብቷቸው አይደለም። ስለዚህ እኔ ያለሁት አሁንም ኢትዮጵያ ነው። በኑሮ ምክንያት ወጥቼ ለተለያየ ዜጋ እጫወታለሁ። እሱም በጥቂቱ ሳይበዛ በጥቂቱ እንደሚወራ ሳይሆን ተቀባይነት አለው። በጣም ያገነነው ምንድነው ሚዲያው ወዶኝ ነው እንጂ ከሌላ ብዙ የተለየ ስራ አቅርቤ አይደለም። የፍሬንጆቹን ልብ ቶሎ አግኝተዋለች የሚባል ነገር አለ። የውጪው የኛ ብቻ አይደለም ኢትዮጵያዊ አይደለም የውጪው አማርኛን የማይሰማው ዜጋ ሁሉ ቶሎ ነው የተቀበለሽ። ይሄ የራሱ ምክንያት ይኖራል። ያን ያህል ትልቅ ሆኖ አይደለም የምትይው ነገር ምናልባት ወደስተ ነው እንጂ የችሎታ ጉዳይ ወይም አንድ ነገር አግኝተውበታል ከድምጽሽ? አዎ ይመስለኛል። እኔ ቢያገኙም ወደ ቋንቋውን ቢገባቸው ደስ ይለኛል። እሱ ነው ምራበው ሁሉ ጊዜ እና ወደዚህ የሚያበራኝ መሆን እንዳለበት ብዙ አልመጣም። እንደሱ ወደፊት ተነትናለሁ። ብዙ ምክንያቶች አሉ። ኢትዮጵያዊቷ አሪታ ፍራንክሊን በተባልሽ ጊዜ why not she is አሜሪካዊቷ አስቴር አወቀ ብላለች የሚባል እንደ ቀልድም ይሁን እንደማን የሚሰማ ነው ነገር ነበረ እና አዎ እኔ መባል ፈልገው ኢትዮጵያዊቷ አስቴር አወቀ ነው መባል ፈልገው እንጂ የኢትዮጵያ አሪታ ፍራንክሊን መባልን አይደለም። ግን እንደዚህ አይነት ሙዚቃ ሰምተው ስለማያውቁ ቋንቋውም ሪትም ምንም ስለሌላቸው የግድ ከሰው ጋር ነው ለማስተዋወቅ አንዴ እነሱን አርቲስት ምክንያት ማቅረብ ነበረባቸው ለማስተዋወቅና እነሱም በክፋት አይደለም ግን በኋላ እየታረመልኝ መጥቷል ጥያቄ። መግለጫ ነው። እሺ ወደዚህ ወደ ቅርቡ በጣም እንግዲህና አሁን ባለፈው ጥር 27 ቀን በአዲስ አበባ ስታዲየም ያቀረብሽው ዝግጅት ብዙ ተመልካቾችን ያረካ እንደነበረ መናቀው ነው። ምክንያቱም በቀጥታ ምስተላለፍ ነበርና በዛን ጊዜ ይሰማሽ የነበረው ስሜት ማለት ትርኢቱን ስታቀርቢው የነበረሽ ስሜት ያስታውቃል ከፊትሽ ላይ ሁላችንም ስንመለከት ነበርና የዚህን ያህል ኢትዮጵያዊ በዚህ መጠን ተሰብስቦ ያጋጠመሽ ጊዜ ያለ በውጪው መድረክ?
ኢትዮጵያዊ የለም። ያ ሁሉ ፍቅር ሳይ ልገልጸው የማልችለው ደስታ ነው። አንድ ሰከንድ እኔን ሆነ ብታየው በደስታ ትሞታለህ። እንግዲህ እንደዚህ ነው የኢትዮጵያ ሕዝብ ላንቺ ያለው ፍቅር የሚመስለኝና አንቺ ግን ከብዙ ጊዜሽ ነው ከወጣሽ ከዚህ ብዙ ሀገሮች ደግሞ የራሳቸው የመጨረሻው ትልቅ አርቲስታችን የሚሉት ወይም ዘፋኛችን እከሌ ነው እከሊት ነች ሲሉ ሀገራቸው ያገኟታል። ትንሽ ሬር ነው ይመስለኛል። የታወቀው እነሱ ቶፕ ላይ የሚያስቀምጡት አርቲስት ውጭ የሚኖር ማለት ነው። ህዝቡ እንደ ልብ አያገኝሽም ማለት ይቻላል። ጋፕ አለ እንደ ልብ የማግኘት እንጂ የሙዚቃ ስራዎችሽም ያው ስለምትልኪ ያገኛቸዋል። ግን አሁን ያለውን ይሄንን ጋፕ ይሄንን ክፍተት እና በጣም የራቅሽ ቆይተሽ መምጣቱን ለመቀነስ የምታስቢው ነገር አለ? ቶሎ ቶሎ እየመጡ ትርኢት ማቅረብ ወይም ደግሞ የተለየ ነገር ያስፈልጋል አለ? ምክንያቱም ጥቅሙ ለኔ ነው ማለት የብር ጥቅም ብቻ ሳይሆን ብዙ ያለን የህዝብ ፍቅር ነው። መጀመሪያም የወጣንበት ምክንያቱም አለ ሁሉ ነገር ገና መነሳቴ ነው። ግን የህዝቡ ፍቅር አለብን። ከገንዘብ ይልቅ ፍቅር ይበልጣል። አስታውሽ ወደ አሜሪካ ነገር ከሄድሽ በኋላ ከሙዚቃው ዓለም አልተለየሽም። እስቲ እስካሁን ድረስ እንደዚህ ለሰፊ ተመልካች የቀረብሽበትና ራስሽን የገለጽሽበት አጋጣሚ አልነበረምና ከወጣሽበት ጊዜ ጀምሮ የአሁኒቷ አስቴር አወቀ አሁን ህዝቡ የሚኮራብሽ ደረጃ ላይ እስከምትደርሽ ድረስ የነበረውን የሙዚቃ ህይወት ጉዞሽን በጣም ባጭሩ እንዴት እዚህ እንደደረስሽ ትገልጪ? መጀመሪያ ጥያቄ ካሁን በቀደም ማነው ቅዳሜ ዕለት ካለፈው ትንሽ የሚጠጋ ጊዜ ያሳለፍኩት ባለፈው 3 አመት በፊት መጥቼ ጃን ሜዳ በተደረገው ነው። እሱ ነው ስላዘጋጀኝ። እዚህም የኛው ዝግጅት ቴሌቪዥኑ አለ መብራቱ ምናምን የደመቀ ነው። ያኛውን ባቅሞ የደመቀ ያኔ ነው የመጀመሪያ ፍቅር ያየሁበት የደነገጥኩት። እንደዚህ ነው እንደ ሰው የሚወደኝ እኮ የጠየኩት ትንሽ ነው። አታውቂም ነበር ማለት ነው? አላውቅም። ለምን ብትለኝ ይላካል ካሴትን በሽያጩም ቢሆን ምንም ማየው ነገር የለም። ሁሉ ሰው ያባዛ ነው የሚሸጠው ስለተባለ ከምታየው ከገቢው ነው። ያንን ሁሉ ግን ነገር ሳይ ራሴን አላውቀውም ነበር የት ጋር እንደነበርኩኝ። ከዛ በኋላ ነው እንግዲህ ያኛው ነው የመጀመሪያው። ያኛው ሳለ ይሄኛው ቢሆን ኖሮ ይገለኝ ነበር ማለት ነው። ግን ፍቅር ሰው አይገልምና ነው። አለበለዚያ ከዚህ ሄጄ ኢትዮጵያ ገብቼ በሌላ ሙያ ለማሰማራት ምንም አልሆነም። በትንሽ ሬስቶራንት ላይክ ወደ 40-30 ሚሊዮን ሰው ቤት ነበር የሚጫወተው። እዚህ ያለው ጊዜ ነው ሸበሌ ያለው ትልቅ ክለብ ፕሮፌሽናሊ በተዘጋጀ እዛ እንደገና ወርደ ከዛ እንደገና ከስክራች ነው። ከዛ ቀስ እያለ እየታደገ ነው። አንድ ነገር በአንድ ሌሊት አይሆንምና ነው እና እነዚህ ለመድረስ 23-24 አመት ያህል ወስዷል። ለመጪው አርቲስት ሁሉ ጊዜ የሚለው ምንድነው? ትዕግስት፣ ሁሉ ጊዜ ስራ፣ ልፋት ይጠይቃል እዚህ ለመድረስ። አሁንም ይሄን ያህል ይሆናል ብዬ አልነበረም በፍጹም። እግዚአብሔርን አመሰግናለሁ። እንድታጫውችን የምንፈልገው አንዱ ይሄ ነው። ለምሳሌ እስቲ ከምትመገቢያቸው ምግቦች ምንድነው ስትመገቢ ደስ ያለሽ ምግብ ነገር? ሽሮ ወዳለሁ በጣም። ግን ሽሮ ያው ፍራንስ ስለሚባል ስጋ እበላለሁ። ባዶ ስጋ በቅቤ ክትፎ ምናምን እበላለሁ እንጂ በጣም ወደው ሽሮ ነው። ሽሮ እና እንጀራ ሲገናኝ ሁለቱ ሲጋጩ ኬሚካሉ እንጀራ እንደልብ ታገኛለሽ እዛ? ይጋገራል፣ ይሸጣል። በላስቲክ ሆኖ 10 እንጀራ $4 እንገዛና ወጥ ሰርተን እንበላለን። እሺ ሌላው ሲየለት ስትልሽ እንቅልፍ ሰዓት ነው እንዴት ነው? በጧት ምን ሰዓት ትወጃለሽ? ለምሳሌ ብዙ ጊዜ ችግር ነበረብኝ። እንቅልፍ ከሌሊቱ 10 ሰዓት 11 ሰዓት ካልሆነ አልተኛም ነበር። አሁን ግን አንድ 10 አመት ሆነኝ ናይት ክለብ ስራ ካቆምኩኝ እና አሁን 11 ሰዓት
1 ሰዓት ከምሽቱ መተኛት እችላለሁ። ጠዋት መነሳት ችግር ነው። ያ 2 ሰዓት እነቃለሁ። ቁጭ ብዬ ቴሌቪዥን አይና ሻይ ጠጥቼ ወደ 2 ሰዓት አርፍና ተነስቼ ጥሩ ልጅ ጎበዝ ልጅ ከሆንኩኝ ኤክሰርሳይዝ ጂም ሄዳለሁ። እዛ ብዙ ጊዜ ሰነፍ ነኝ። ውሃ ውስጥ ነው የምቆየው ብዙ። ከዛው ሰርቻለሁ። ምሳዬን አምጥላለሁ። እናቴ ያለች ብዙ ጊዜ ከቶቼ ጋር ነው የምኖረው። የሆነ ነገር እንበላለን። ትንሽ ቴሌቪዥን ይታያል። ደግሞ ከዛ በኋላ ሞል ይሄዳል። ሞል ልብስ የሚሸጥበት ድሮ ውድ ነበረ። ዝም ብሎ ካኒቴራ መሰብሰብ አሁን አላረግም፣ ግን ማየት ደስ ይለኛል። ሬከርድ ስቶር ሄዳለሁ። መጽሐፍ ምናምን ያለው ሁልጊዜ አልገዛም፣ አልችለውም። ከዛ ቤት ተመልሼ ትንሽ አንድ አይነት ሙድ ነው የሚባለው ይሄ መጽሐፍ ነገር ካለ ትንሽ ሩም አለች። እዛ ቁጭ ብዬ አንጎራጉሬ ቀድቼ ተዋለሁ። ይጠራቀማል ሳልት በየጊዜው ስራ ሲደርስ ቁጭ እላለሁ። ያው ለለፋት ሳይሆን ይቀርና ልክ ስራ ሲደርስ እንደገና ገባና በአንድ ሳምንት ውስጥ የሰራሁት ጥሩ ይሆናል። የሚገርም ነገር ነው። ግን ህይወቴ እንደሱ ነው። በብዛት ሁልጊዜ እዛ ውስጥ አለሁ። በአጭር ጊዜ በሳምንት የሆነው ግን ይሆናል። ከዚህ ከሙዚቃ ቀጥሎ የምትወጁ ሌላ አይነት ጥበብ አለ? የጥበብ አይነት የትኛው ነው? እኔ ምን የምፈልገው የምትወጁ የጥበብ ሞደው ሲኒማ ወዳለሁ፣ አክተርስ ወዳለሁ። እኔ ግን መሆን የምፈልገው ግን ምንም የለም። ያለ ሙዚቀኛ ምንም መሆን አልፈልግም። ወይ ይሄን ባረግ ኖሮ አልልም ብዬ አላውቅም። በቂሽ ነው ሙዚቃው ላይ ያለሽ ነገርና ይሄን ማሳደጉ ነው ሰው የሚመኝልሽ። ሌላው አንቺን ይበልጥ የሚገልጽሽ የትኛው እንደሆነ እስቲ ግለጭልኝ። ባህልን ጠባቂ ነች፣ ባህልን ጠብቃለች የሚለው ነው ወይስ ባህልን አዘማኝ ወይም ሞደርናይዝ የሚያደርግ የትኛው ነው የሚገልጽሽ? ሁለተኛው ባህልን አሸጋጋሪ። ባህል ዘፈን መጥላቴ አይደለም፣ ብዙ አለ ባህል። ኢትዮጵያ ትልቅ ሀገር ናት። በየብሔረሰቡ አሏት ሀርድ የሆኑ ባህልን የሚጠብቁ። እኔ ደግሞ አመጣጤ ባክግራውንዴ ከከተማ ነው እና ኤክስፖዝድ የነበርኩት በአሪታ ፍራንክሊን ሙዚቃ ነው። ሳድግ እነሱ ነበሩ፣ ለነሱ ነበር ኃይለኛ ስሜት የዜን ነው። ብዙኖች በቀለና ለማይሸት እንግዲህ እነሱ የባህል አዘማኝ ነው ያልከው? ዘመናዊ ማርኛ እንደሱ እኔ ሁለተኛው ማለት ነው። ያኛውን ማጣጣላይ ሳይሆን ያኛው ብዙ አለው፣ ብዙ ቁጥር ያለው አርቲስት አለ እና ይሄኛውን ደግሞ አንድ ነገር ደግሞ ሲሰራሉ ወይ ስሜቱ ካለ እዛው ላይ ጠበቅ አድርጎ ማያዙ ነው። ሁላችን በህብረት ሀገራችንን እናሳምራለን። ከዚህ ጋር ያያይዘሽ እንድትመልሽልኝና ምናልባት ያንቺን የሙዚቃ እርግጥ ሂደቱንም በዛው ማየት እንዲችል ነው ሰው። እስቲ ከክትክታና ወይራ ከካቡና ምንድነው መጨነቅ ከነዚህ ከሶስት የትኛውን ትወጃለሽ? አልኩሽ። ይሄ ከባድ ጥያቄ ነው። መስራው አንተ ልጆች ትወልዳለህ ወይ ይኖርሃል? 3-4ቱን ካንዱ ለይተህ ለማየት በጣም ከባድ። ሁሉም ከጎዴ ከጭንቅላቴ ወጥቷል። ሁሉም ስሜቴን አስጨንቀውና እንደ ሰክሰሳቸው ማለት ነው። አሁን ምንድነው መጨነቅ? በጣም ሰክሰስፉል ከሆነ ካቡ ባይሆን ደቤ ሁሉም ናቸው። በዛ ጊዜ የነበረ ስሜት ይሄ ነው የማይባል ነውና ብዙም ነገር ካቡ ትንሽ የላቀ የወጣ ነው ከሶሳይቲውን እንዴት ነው ለኔ አልመሰለኝም፣ አልታወቀኝም። ግን አሁን የሌላው ኦዲየንስ ካቡን ከምትሰጠው ምንድነው መጨነቅ ከምትለው ካቡ ጋር ይገናኛል፣ ሪሌት ያደርጋል እና ለኔ ሁሉም ሰክሰስ ነው፣ ሁሉም አንድ ነው። ጉራጌኛ ትችያለሽ እንዴ? ጉራጌኛ አልችልም፣ ግን ጉራጌኛ ይጻፍልኛል። እንደ ጓደኛ አለ ባባቴ ትራይቤ ጉራጌ ነው። እሱ ብቻም ሳይሆን ቢቱ በጣም ደስ ይለኛል። እሱ የተነሳ ነው የተገፋፋሁትና ዜማው አለ እዚህ ውስጥ ወርዱን ይላክልኛል። መጀመሪያ እያየሁኝ ከዜማው ጋር አገናኘዋለሁ። ግን ሁሉ ጊዜ ትርጉሙና አክሰንቱ ስላንጊ አነባበቡ አነጋገሩ ተቀርቶ ይሰጠኛልና ብዙ ጊዜ የሚያጠፋብኝ እሱ ነው። እና ጉራጌኛ የምናገረው በሙሉ ውሸት አይደለም፣ እውነት ነው። ሰው ነው የጻፈው። በደንብ አጥንቼ አክሰንቱን አጥንቼ ዞሮ አለ አይደል ያለመድከው ቋንቋፌ ላይ
እንደነሱ በደንብ ሳውንድ አላረግም ግን የእውነት ነው ይፉገራ ነው አለኝ አንድ ጓደኛዬ ትላንትና አይደለም የእውነት ነው እሺ እስቲ ወደ አንቺና ሌሎች አርቲስቶችን ወደሚያገናኙ አይነት ጥያቄ ልሂድና ጂጂ የምትባል ልጅ ዘፋኝ የአስቴር አወቀ ተጽዕኖ አለባት ይባላል በሰፊው እሷም በአንድ ቃለ መጠይቅ ላይ እንደዚሁ ያንቺ እገዛ እንዳለበት ተናገረችው ነገር አለና ይሄ ነገር ላንቺ ሲሰማሻል እኔን ስላስዘፈን ይሰማኛል አንዳንድ ነገሯ ላይ ይሰማለሁ እኔ በጣም ደስ ይለኛል ለምን እኔ በመነሳበት ጊዜ ለፈተና አርት ቲያትር ቤት ሴት ምዘፍናቸው ዘፋኞች ነበሩ ሂሩት በቀለ ብዙነሽ በቀለ ጥላሁን ገሰሰ እነሱን ሚቴት ማድረግ እነሱን መስዬ ከቀረብኩኝ ሰው ይወደኛል አይነት ነገር ነበር እኔ ያለኝን አላውቀውም ነበር ግን አንድ ሰው ናቸው ያደረኝ ሻለቃ ገርማ ያድጎ የሚባሉ ራሴን መሆን እንዳለብኝና ዜማ በፒያኖ ሰጥተው የኔ ቀርተው ይሄን አንቺ ድምጽ ነኝ የዘፈንሻቸው ሁሉ አንቺ አይደለሽም እና እኔንም የሚከተለኝ በመምጣቱ በዚህ በድቤ በጣም ደስ ይለኛል አንዳንድ ነገሯን ሰማለሁ በጣም ጎበዝ ልጅ ናት እኔን ስለወደደችኝ በጣም ጎበዝ ናት ነው የማይወደኝ ወዳሉ ይወደዱኝ ብዬ ነው የምጸልየው አስቴር ለሰጠሽን ቃለ መጠይቅ በአድማጮቻችን በራሴ ስም እንዲሁም በኢትዮጵያ ቴሌቪዥን ስም ከልብ አመሰግናለሁ